ከባዶነት ወደ ሙላት፣ የሰላማዊት እውነተኛ የበረከት ጉዞ። የጨለማው ዘመን። ሰላማዊት ገና በወጣትነቷ ነበር ባሏን በድንገት በሞት ያጣችው። ከ5 ዓመት ትዳራቸው የተረፋት ብቸኛዋ ምስክርና የልብ ማስታገሻ የነበረው የ4 ዓመት ሕፃን ልጇ ኤልናታን ብቻ ነበር። የባሏ መሞት ሳያንስ በሕይወቷ ውስጥ ትልቅ ባዶነት ተሰማት። በዚያ በከባድ የሐዘን ብቸኝነት ወቅት ግን የአንድ እውነተኛ ወዳጅ ድምፅ በልቧ ውስጥ ማስተጋባት ጀመረ። የኢየሱስ ክርስቶስን የፍቅርና የድነት ወንጌልን ሰማች። የልቧ በር ተከፍቶ ክርስቶስን በሕይወቷ አዳኝና ጌታ አድርጋ ስትቀበል በውስጧ ታላቅ ሰላም አገኘች። ነገር ግን ይህ ውሳኔዋ በቤተሰቦቿና በአካባቢው ማህበረሰብ ዘንድ እንደ ትልቅ ክህደት ተቆጠረ። ይህን አዲስ ሃይማኖትሽን ይዘሽ ከዚህ ቤት ውጪ የሚለው ጨካኝ ትዕዛዝ ከገዛ ወላጆቿና ከዘመዶቿ መጣባት። ምርጫ አልተሰጣትም። እምነቷን እንድትክድ አለዚያ እንድትሰደድ ተደረገ። ሰላማዊት ግን ክርስቶስን አሳልፋ ለመስጠት አልፈለገችም። በአንድ ዝናባማ ምሽት ሕፃን ልጇም በጀርባዋ አዝላ አንዲት አነስተኛ ሻንጣ ይዛ ካደገችበትና ከምትወደው ቤት በባዶ እጇ ተባረረች። የምድረ በዳዋ ፈተና። ቀጣዩ ጥቂት ዓመታት ሰላማዊትና ለልጇ እጅግ ፈታኝ ነበሩ። መጠለያ ፍለጋ በየሰው ቤት ተንከራተተች። የቀን ሥራ እየሰራች፣ ልብስ እያጠበች፣ ሰፈር ውስጥ የሚከብዱ ከባድ ስራዎችን እየሰራች ልጇን ለማሳደግ ተጋለጠች። ብዙ ምሽቶች የሚበላ ነገር አጥተው ልጇ በባዶ ሆድ እንዳይተኛ ውሃ ጠጥታና እቅፍ አድርጋ በለቅሶ የጌታዋን ፊት ትፈልግ ነበር። በሰዎች ዘንድ የተናቀች፣ በቤተሰብ የተተወችና የወደቀች ቢመስልም ሰላማዊት ግን በአንድ ነገር ትበረታ ነበር፣ በጸሎት። እግዚአብሔር ሆይ አንተ የድሃ አደጎች አባት፣ የመበለቶች ጠበቃ ነህ እያለች ሌሊቱን ሙሉ ታነባ ነበር። ልጇን አምላካችን ታማኝ ነው፣ አንድ ቀን ታሪካችንን ይለውጠዋል እያለች በእምነት አሳደገችው። የእግዚአብሔር እጅና የታላቁ በረከት መገለጥ። እግዚአብሔር የሰላማዊትን እንባ ዝም ብሎ አልተመለከተም። ታማኝነቷን አየ። ፈተናዋ የበረከቷ መግቢያ በር ሆነ። አንድ ቀን በሚያስገርም መለኮታዊ አጋጣሚ በአንድ ትልቅ ድርጅት ውስጥ በጽዳት ሥራ ተቀጠረች። በስራዋ ላይ የነበራት ታማኝነት፣ ቅንነትና ትጋት የድርጅቱን ባለቤቶች ትኩረት ሳበ። ሰላማዊት ምንም እንኳን የጽዳት ሰራተኛ ብትሆንም በውስጧ ያለው የክርስቶስ ሰላምና ጥበብ ከፊቷ ላይ ይበራ ነበር። ባለቤቶቹ ወደዷትና አምኗት የመጋዘን የንብረት ቁጥጥር ክፍል ውስጥ አስገቧት። እግዚአብሔር በሰጣት ጥበብና ታማኝነት ምክንያት ድርጅቱ እጅግ ትርፋማ ሆነ። በመጨረሻም የድርጅቱ ባለቤት ወደ ውጭ ሀገር ሲሄድ በታማኝነቷ ምክንያት የድርጅቱን የተወሰነ ድርሻ ሼር ሰጥቷትና እንደምታስተዳድር ሙሉ ስልጣን ሰጣት። በጥቂት ዓመታት ውስጥ ሰላማዊት የንግድ ተቋማት ማቋቋም ቻለች። ልጇ ኤልናታን በጥሩ ትምህርት አድጎ እናቱን የሚረዳ ትልቅ ሰው ሆነ። እግዚአብሔር በአንድ ወቅት በባዶ እጇ ከተባረረችበት ከተማ በላይ ከፍ አደረጋት። ቁሳዊና መንፈሳዊ በረከትንም አፈሰሰላት። ሰላማዊት ያለፈችበትን መከራ ፈጽሞ አልረሳችም። እግዚአብሔር ታሪኳን የቀየረው እሷን ብቻ ሊባርክ ሳይሆን ለብዙዎች በረከት እንድትሆን መሆኑን ተረዳች። ሰላም የሕፃናትና የመበለቶች መርጃ ማህበር የተሰኘው ትልቅ ተቋም አቋቋመች። ልክ እንደሷ በእምነታቸው ወይም በችግር ምክንያት ከተገለሉ ሴቶች ጎን በመቆም የሙያ ስልጠና ሰጠች።
የሥራ ማስጀመሪያ ካፒታልም አቀረበችላቸው። ለድሆች ሕፃናት መጠለያ፣ ምግብና ትምህርት ዕድል በማመቻቸት በመቶዎች የሚቆጠሩ ሕፃናትን አሳደገች። አካባቢው ሁሉ የድሆች እናት እያለ ይጠራት ጀመር። በአንድ ወቅት ማንም ያልፈለጋትና የተጣለች ሴት ዛሬ የብዙ ሺህ ሕይወት መደገፊያ ሆነች። ሰው ክርስቶስን ስለተከተለ ብቻ ምድራዊ ዋጋ ሊካፈል፣ ሊሰደድና ሊናቅ ይችላል። ነገር ግን እግዚአብሔርን ታምኖ የጸና ሰው መውጫው ሁል ጊዜ በክብርና በበረከት ነው። እግዚአብሔር እንባን ወደ ሳቅ፣ ውርደትን ወደ ክብር የመቀየር ስልጣን ያለው አምላክ ነው።